ሽማግሌዎች ጥሪ የተደረገላቸው እንግዶች ክቡራትና ክቡራን ከሁሉ አስቀድሜ በአገራችን የአየር ትራንስፖርትን ዘርፍ ለማሳደግ እየተከናወኑ ካሉት በርካታ ኤርፖርት መሰረተ ልማቶች መካከል አንዱ የሆነው የቀብሪ ዳሃር ኤርፖርት ግንባታ ተጠናቆ በምርቃት ስነ ስርዓት ላይ በመገኘቴ የተሰማኝን ደስታ በኢፌዴሪ መንግስትና በራሴ ስም ለመግለጽ እወዳለሁ። እንኳን ለዚህ የምርቃት ቀን አደረሳችሁ። እንኳን ደስ አላችሁ። ሃምበሊዮ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ባለፉት 25 ዓመታት አገራችን ለዘመናት ከነበረችበት ኋላ ቀርነትና የከፋ የኢኮኖሚ ዝቅጠት ለማውጣት ከእድገትም እጅግ ፈጣን የሆነ እድገት ማምጣት ለነገም የማይባል መሆኑን በመገንዘብ የሚፈለገውን መሰረታዊ ለውጥ ሊያረጋግጡ የሚችሉ ፖሊሲዎችና ስትራቴጂዎችን ነድፎ በመንቀሳቀስ አገራችን መካከለኛ ደረጃ ካላቸው ሀገሮች ተርታ ለማሰለፍ በሁሉም ዘርፍ ያላሰለሰ ጥረት በማድረግ ላይ ይገኛል። የፌዴራል መንግስት ባወጣቸው ፖሊሲዎችና ስትራቴጂዎች ብቻም ሳይሆን በየጊዜው በሚሰጣቸው በሳል አመራሮች የሀገራችን ህዝቦችም ከጫፍ እስከ ጫፍ ከጎኑ ማሰለፍ በመቻሉ ከነበርንበት የቅርብ ጊዜ አስከፊ ድህነት ወጥተን በዓለም ፈጣን እድገት ያስመዘገቡ ከሚገኙ በጣት የሚቆጠሩ ሀገሮች መካከል ለመሆን ስለመቻላችን ሁሉም ምስክርነታቸው መስጠት በቻሉበት ወቅት ላይ እንገኛለን። ጥሪ የተደረገላቸው እንግዶች ክቡራትና ክቡራን የፌዴራል መንግስት መሰረተ ልማት ለፈጣን እድገት ያለውን የላቀ ሚና በመገንዘብ ለዘርፉ በሰጠው ከፍተኛ ትኩረት የሀገራችን ልዩ አካባቢዎች እርስ በርስ እንዲተሳሰሩ በማድረግ ዜጎች አማራጭ ትራንስፖርት ተጠቃሚ እንዲሆኑ የሚያስችሉ ስራዎችን በማከናወን ላይ ነው። ለዘርፉ በቢሊዮን የሚቆጠር መዋዕለ ንዋይ በመመደብ ክረምት ከበጋ አገልግሎት መስጠት የሚችሉና ደረጃቸውን የጠበቁ የየብስ ትራንስፖርት መሰረተ ልማቶች ተገንብተዋል፣ በመገንባትም ላይ ናቸው። በሌላም በኩል በአገራችን እየተመዘገበ ካለው አጠቃላይ የኢኮኖሚ እድገት ጋር ተያይዞ የአቪዬሽን ኢንዱስትሪውም መቼም ታይቶ በማይታወቅ ፈጣን እድገት ላይ ይገኛል። ጥሪ የተደረገላቸው እንግዶች ክቡራትና ክቡራን በፍጥነት እያደገች የምትገኘው ሀገራችን የእድገት ግስጋሴዋ ተጠናክሮ እንዲቀጥል ለማድረግ አመቺ የትራንስፖርት መሰረተ ልማት መዘርጋት ቁልፍ ጉዳይ መሆኑ በተለይ ደግሞ የአየር ትራንስፖርት መሰረተ ልማት ማስፋፋት ለኢኮኖሚ እድገታችን ከሚጫወተው ሚና በተጨማሪ ዓለም አቀፍ ትስስሩን በማጠናከር ለማህበራዊ ለውጥና ለቴክኖሎጂ ሽግግር ከፍተኛ ትርጉም ያለው እንደመሆኑ ደረጃቸውን የጠበቁ ዘመናዊ ኤርፖርት መሰረተ ልማት አውታሮችን በማስፋፋት የአየር ትራንስፖርት አገልግሎትን ማጠናከር የግድ ይላል። በመሆኑም በወቅት ያሉ ኤርፖርቶች አገልግሎታቸው ይበልጥ ተጠናክሮ በመንገደኛም ሆነ በካርጎ አገልግሎት ዓለም አቀፍ ተወዳዳሪ እንዲሆኑ አስፈላጊ የሆኑ የማሻሻያ ስራዎች በማከናወን ደረጃቸውን ይበልጥ ማሳደግ ያስፈልጋል። ጥሪ የተደረገላቸው እንግዶች ክቡራትና ክቡራን የፌዴራል ስርዓቱ በአገሪቱ ያሉ ብሔረሰቦችና ህዝቦች ለዘመናት የተነፈጉትን የማንነት ጥያቄ በመመለሱ በአገር ግንባታ ሂደት ለልማትና ዲሞክራሲ ስርዓት ግንባታ በአንድ እንዲቆሙ አስችሏል። የፌዴራሊዝም ስርዓቱ በሚፈጠረው እድልም የሶማሌ ክልል ህዝቦች በፌዴራል ስርዓቱ የድርሻቸው ሚና በመጫወት ላይ ሲገኙ በክልልም የራሳቸውን አስተዳደራዊ መንግስት በማቋቋምና ቋንቋቸውን፣ ሃይማኖታቸውን፣ ባህላቸውንና በአጠቃላይ ማንነታቸውን ማጠናከር በመቻላቸው በክልሉ ፈጣን የኢኮኖሚ እድገት እየተመዘገበ ይገኛል። ህዝቡም በየደረጃው ተጠቃሚ መሆን ጀምሯል። በቀጣይም የበለጠ ህዝቡ ተጠቃሚ ለማድረግ ጠንክሮ መስራት ይገባል። እንኳን ደስ አላችሁ። ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን በአገራችን በኤልኒኖ ምክንያት ድርቅ ከተከሰተባቸውና ጉዳት ከደረሰባቸው አገሪቱ አካባቢዎች አንዱ የሶማሌ ክልል ነው። በዝናብ መጥፋት ምክንያት ለሰውና ለእንስሳት የሚውል የመጠጥ ውሃ እጥረት በማጋጠሙ የውሃ ፕሮጀክቶችን በማፋጠን በተለይ ድርቁ ይበልጥ ተጽዕኖ ባሳደረባቸው አካባቢዎች በሰውና በእንስሳት ላይ ጉዳት እንዳይደርስ ጥረት እየተደረገ ይገኛል። አርብቶ አደሩን በመንደር በማሰባሰብ የተለያዩ ኢኮኖሚያዊና ማህበራዊ አገልግሎት ተጠቃሚ በማድረግ የግብርና ስራም ሆነ የከብት እርባታው ስራ ምርታማ እንዲሆን ጥረት እየተደረገ ነው። የክልሉ መንግስት ጠንክሮ በመስራት ድርቁን በመከላከል ከፌዴራል የሚያገኘው ድጋፍ በተጨማሪም የክልሉ አቅም በማንቀሳቀስ የመንግስት ሰራተኛውና የንግዱ ማህበረሰብ አባላት ድጋፍ በማስተባበር የድርቅ ተጎጂዎችን በመደገፍ ላይ ይገኛል። በዚሁ ስራም የክልሉ መንግስት መመስገን የሚገባው ነው። በቀጣይም ይህን መሰሉ የድርቅን ተጽዕኖ በዘላቂነት ለመከላከል የሚያስችሉ ቀጣይነት ያላቸው የልማት ስራዎች ተጠናክረው
ሊቀጥሉ ይገባል። ጥሪ የተደረገላቸው እንግዶች ክቡራትና ክቡራን በሶማሌ ክልል ሰላምና መረጋጋት በመስፈኑ የተለያዩ የመሰረተ ልማት ዝርጋታዎች ተከናውነዋል። የመንገድ፣ የቴሌኮም፣ የኤሌክትሪክ ሌሎችም እንደዚሁ በመከናወንም ላይ ይገኛሉ። የሶማሌ ክልል ካለው ሰፊ የቆዳ ስፋት እንዲሁም ያለውን እምቅ የተፈጥሮ ሀብት በአግባቡ ጥቅም ላይ ለማዋልና የክልሉ ህዝብም የአየር ትራንስፖርት ተጠቃሚ እንዲሆን ለማድረግ ደረጃውን የጠበቀ ኤርፖርቶች መገንባት አስፈላጊ መሆኑም አጠያያቂ አይደለም። በመሆኑም ቀደም ሲል በክልሉ ዋና ከተማ የሚገኘው የጅግጅጋ ኤርፖርት ደረጃውን ጠብቆ የተገነባ ሲሆን በዛሬ ዕለት በዚህ ሁኔታ እየተመረቀ ያለው በከፍተኛ የክልሉ አስተዳደር በጀት የቀብሪሃ ኤርፖርት አገልግሎት ሲጀምር አሁንም በድጋሚ የክልሉ ፕሬዝዳንትና የክልሉ መንግስት ምስጋና ያቀርቡልኝ። በመጨረሻም የሶማሌ ክልል መንግስት የሁሉ ጥረት በማድረግ በማጠናቀቁና በፌደራል መንግስትም የትራንስፖርት ሚኒስቴርና ሌሎች አካላት ባደረጉት ጥረት በድጋሚ ምስጋናን ማቅረብ እወዳለሁ። በሌላም በኩል ይህ ከፍተኛ መዋዕለ ንዋይ የፈሰሰበት የተገነባው ኤርፖርት ለክልሉ ብሎም ለሀገራችን ከሚያበረክተው ሁለንተናዊ ጠቀሜታ እጅግ የጎላ እንደመሆኑ ኤርፖርቱን በመጠበቅና በመንከባከብ እንዲሁም በኤርፖርቱ አካባቢ ለሚካሄዱ የልማት ስራዎች በኩሉን ድርሻ እንዲጫወትና ጥራቱን የጠበቀ